ወጣታችን አለቀ። እግዚአብሔር ወጣቱ አለቀ። ማርያም አስካስቡት። ቢያንስ እኮ በዚህ 2 ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው? አስቡት እስኪ። ባለፈው 181 ሰው፣ አሁን ደግሞ 180 ምናምን ሰው በአንዲት ወር ውስጥ ሁሉ ህዝብ እኮ ገራያ ውስጥ ሆኖ ይወጣቸው። ስልኩ ከየት አገኘው? እንግዲህ ለረጅም ቀናት ባህር ላይ የቆየ አስክሬን ነው አሁን እየተንሳፈፈ ወደ ውጭ እየወጣ ያለው። ትናንትና ዛሬ፣ ከትናንት ጀምሮ እስከ ዛሬ ብዙ አስክሬን እየተንሳፈፈ እየወጣ ነው ያለው። እንደሚያሳየው ከሆነ አስክሬኑ የአንድ ቀን የ2 ቀን ወይም የ3 ቀን አይደለም። በጣም የቆየ አስክሬን ነው። እስከ ሳምንት ድረስ የቆየ አስክሬን እንደሆነ ያሳያል። እናም እየተንሳፈፈ ነው እየወጣ ያለው። እኛም እያወጣ ነው ያለ ነው ብሎ የት ያገኛል? ተንሳፍፈው ከአስክሬኑ ተንሳፎ ከወጣ አስክሬን ከኪሳቸው ውስጥ የተለያዩ መታወቂያዎች እንዲሁም ደግሞ ጉርድ ፎቶዎች ምናምን አግኝቶ እዛ ላይ ባገኛቸው ስልክ ቁጥሮች የሳውዲ አረቢያ ቁጥርም ተጽፎ ስለነበር ያንን ቁጥር ይዞ ምናልባት ቤተሰቦቻቸው ሊኖሩ ይችላል። አሁን ደግሞ 180 ምናምን ሰው በአንዲት ወር ውስጥ ሁሉ ህዝብ እኮ ገራያ ውስጥ ሆኖ ይወጣ ያለው። የሚገርማቸው ይሄ ሁሉ ወጣት ያው ተመሳሳይ ከለር መሆንን ድሮ ቀልቤ ያውና ሆዋ በቃ ምሽኽ እግዚአብሔር በቃ የሆነ ሄዶ እድሜ ልጆችን መቼ ነው የሞት የሚያበቃ? መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት? ህገወጥ ጉዞ እባካችሁ አይ ነው ተመችቷችሁ አይደለም የምትሰደዱት እናውቃለን። ግን ፕሊስ ቢያንስ በአንድ ወር ውስጥ ባለፈው 181 ሰው አሁን 180 ሰው እንደዚህ ወጥቶ ሲቀር የአሳራት ሆኖ ሲቀር እንዴት እያሳላችሁ ነው እናንተ ይሄንን እያያችሁ የምትሰደዱት? እባካችሁ ስለወላጅ ስትሉ እባካችሁ፣ ኧረ በስለ እግዚአብሔር ስትሉ እንዴ ቢያንስ ለወላጆቻችሁ ዘኑ እንጂ የምር እናቶቻችሁ አባቶቻችሁ ይሄንን ነገር አይተው እኮ እድሜ ልካቸው እኮ የደም እንባ ሲያለቅሱ እኮ ነው የሚኖሩት። ለምንድን ነው ስንናገር ማትሰሙን? ቢያንስ እኛ እኮ ለእናንተ ብለን እኮ ነው እንደዚህ ስንጮህ የምንውለው የምንናገረው እኮ ክፉ አይን እያየን ስለሆነ እኮ ነው። እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አናወጣውም። አይተነው ቅስማችን ስብር ብሎ ዝም የምንለው እኮ ስንት ነገር እኮ አለ። ኧረ ስለ እግዚአብሔር፣ ኧረ እንደው ስለ ወላድ ስትሉ ባካችሁ እስኪያስቡት 300 ምናምን ሰው ባለፈው 100 ምናምን ሰው አሁን ደግሞ 180 ሰው ባለፈው 181 አሁን 180 300 ምናምን 60 ምናምን ሰው በአንድ ወር ውስጥ ከራያ ማህበረሰብ ማለቅ ማለት ይሄን ሁሉ ወጣት እስኪያስቡት። በሌላው በኩል ደግሞ ከሌላው የኢትዮጵያ ክፍል ደግሞ ልክ በዛው ልክ እየወጣ እንደዚህ ሲያልቅ በሳውዲ ድንበር እንደ ቅጠል ይረግፋል። በዚህ በባህር ላይ የአሳራት ሆኖ ይቀራል። ምንድን ነው የምናደርገው? ኧረ እባካችሁ ስለወላድ፣ ኧረ ስለ እግዚአብሔር ስለፈጠራችሁ መቼም ይቅርታ አድርጊልኝ እናቴ። ይዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም። ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው። እንድሞት እንኳን ፍላጎት አልነበረኝም። ካሰብኩት ደርሼ ልደውልልሽ እንጂ የኔን መርዶ ልትሰሚ አስቤው አላውቅም።